ፔመንት ስታተስ ኮምፕሊት ከንግድ ባንክ ወደ ሲቢኢ ብር ከሲቢኢ ብር ከፍዬ ነው እንደዚህ የምታዩት ማለት ነው። ሰላም ጤና ይስጥልን ውድ ሀገር ልጆች፣ እንኳን በደህና መጣችሁ። ሁሉ እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬ እንዴት አድርገን ቴሌብር አካውንታችን መክፈት እንደምንችል አሳያችኋለሁ። ከዛ በፊት ግን ለዚህ አስተማሪ የሆነ ዩቲዩብ ቻናል ቤተሰብ ካልሆናችሁ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። ይህን ቪዲዮም ላይክ በማድረግ ጀምሩት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ አንድ ባንድ መልሳለሁ። አሁን ወደ ቪዲዮ እንሂድ። ቴሌብር አፕሊኬሽን መጀመሪያ ዳውንሎድ ማድረግ አለብን። ፕላይ ስቶር ላይ ትሄዱና ቴሌብር ሱፐር አፕ ብላችሁ ሰርች ስታደርጉት ኦልሬዲ ይመጣላችኋል። ስለዚህ ይሄን አፕሊኬሽን ካሁን በፊት እኔ ዳውንሎድ አድርጌ ኢንስቶል ስላደረኩት በመክፈት አሳያችኋለሁ ማለት ነው። ስለዚህ ኢንስቶል የሆነ አፕሊኬሽን ይሄ ነው። ቴሌብር ሱፐር አፕ ነው የሚለው። ከዛ ሎጊን ይልና ወይ ሎጊን ወይ ክሬት ይላችኋል። ስለዚህ እኔ ሎጊን ሳይሆን ክሬት ነው ማለት የምፈልገው። ዜን ኩዊክ ክሬት አካውንት እና ሰልፍ ክሬት አካውንት ይላል። በራሳችሁ የተመዘገበ ከሆነ ሲሙ ኩዊክ ክሬት አካውንት ብትሉት ብዙ ዳታውን ራሱ ይሞላላችኋል። ሰልፍ ክሬት ከሆነ በሌላ ሰው አስመዝግባችሁት ከሆነ ሲማችሁ ሰልፍ ክሬት ትሉታላችሁ። ስለዚህ ነው ሰልፍ ክሬት ነው ምለው ማለት ነው። ከዛ ስልክ ቁጥሬን ያስገባለታለሁ። ከዛ ጌት ኮድ ለውና ኢንቫይቴሽን ኮድ ይልክልኛል። ስለዚህ ኮዱን ራሱ አውቶማቲካሊ ፕሮሰስ አድርጎ ይቀጥላል ማለት ነው። ዜን መታወቂያችሁንና አይዲ ነምበራችሁን እዚህ ጋር ትሞላላችሁ ማለት ነው። ይሄ ኮዱ ነው የተላከልኝ። ስለዚህ ይሄን ኮድ ይዤን ሞላው ማለት ነው። ከዛ ምን ይላል ታይፕ ይልና መንጃ ፍቃድ ካላችሁ እዚህ ጋር ያለ ፓስፖርት አለ፣ የስራ መታወቂያ አለ፣ የቀበሌ መታወቂያ እና የተማሪ መታወቂያ አለ። ስለዚህ ነው የስራ መታወቂያ ላስገባ። አይዲ ነምበር ይላል። አይዲ ነምበራችሁንም እዛው ላይ ታስገቡለታላችሁ ማለት ነው። ከዛ የስራችሁ መታወቂያ ፊትና ኋላውን ፎቶ ታነሱታላችሁ ማለት ነው። ባክግራውንዱንም እንደዚሁ በማዞር ባክግራውንዱንም ማንሳት ትችላላችሁ። ይሄኛውን አላስገባልንም። ስለዚህ እንደገና ይሄን እንምረጥ። እንደገና ፎቶ እናንሳ። ስለዚህ ፎቶዎች እንደዚህ ያስገባው። አሁንም ደግሞ ጋላሪ ላይ ያለ የራሴን ፎቶ ልምረጥ። ዜን ከዚህ ጋር ይሄኛውን ታይፑ ኤምፕሎይ ታይፕ ኤምፕሎይ አይዲ ነው። እናንተ ደግሞ ያላችሁን አይዲ ታይፕ ትመርጡለታላችሁ። ፓስፖርት ከሆነ ፓስፖርት፣ ከዛ ስማችሁን ትሞሉለታላችሁ ማለት ነው። ስማችሁን እስከ አያታችሁ፣ ጾታችሁን፣ የተወልዳችሁበትን ቦታ ሪጅን፣ ሳብሲቲ፣ ቀበሌና ሆም አድሬሳችሁን ትሞሉለታላችሁ። ከዛ ሬጂስትሬሽን ሳብሚትድ እና ዩ ዊል ሪሲቭ ኮንፎርሜሽን ኦር ሪጀክት አፍተር ቴሌብር ሪቪው ዩር ኢንፎርሜሽን ይላል። ኦኬ፣ ስለዚህ ተቀብለውኛል ወይስ ሪጀክት አድርገውኛል የሚለውን ሪቪው አድርጉ ነው የሚለው። ሜሴጅ ላይ ልሂድ እስኪ። ዩር ሪኩዌስት ፎር ሰርቪስ ነምበር ኢዝ ሬጂስተርድ ኦን ቴሌብር አክሴፕትድ ሰክሰስፉል ይላል። ናው ሬዲ ቱ ዩዝ ይልና ፕሊዝ ቼንጅ ፒን ነምበር አክቲቬት ዮር አካውንት ቴንክ ዩ ፎር ዩዚንግ ቴሌብር ይላል። ዲር ከስተመር ይልና ናው ሬዲ ቱ ዩዝ። ስለዚህ ይሄን ፒኑን ቼንጅ አድርግና አክቲቬት አድርግ አካውንትን ተጠቀም ነው የሚለው። ስለዚህ ፒኑን አካውንቱን እዚህ ጋር አስቀምጦልኛል። በዚሁ ሎጊን አድርጌ እገባለሁ ማለት ነው። ስለዚህ አሁን ሎጊን ልበልና ለሞክረው። ከዛ ምን ይላል ፕሊዝ ኢንተር ፒን፣ ስልክ ቁጥራችሁ ላይ በተላከው ፒን አለ። ይሄን ፒን ቀይሩት ነው የሚለው። ስለዚህ የተላከልኝ ፒን አስገባለሁ፣ አዲስ ፒን። ከዛ ደግሞ ኮንፈርም አድርግለታለሁ ማለት ነው። የተላከልኝ ፒን እሞላለሁ። ኔክስት የሚለው በርቶልኛል። ስለዚህ ኔክስት እለዋለሁ ማለት ነው። ከዚህ ጋር ፓስወርዳችሁ ድንገት ሌላ ሰው ሎጊን ብሎ ቢገባ ነው። ስለዚህ እናንተ የምትፈልጉትን መሙላት ትችላላችሁ ማለት ነው። ከዛ ኮንፈርም ትሉታላችሁ። ስለዚህ በትክክል አክቲቬትድ ሆኖልኛል ማለት ነው። ስለዚህ አሁን ይሄን መጠቀም እችላለሁ ማለት ነው። ዜን ኔክስት እለዋለሁ ከዚህ በኋላ። ከዛ ፒናችሁን አስገቡ ይላል። ፒኑን አስታስገቡና ትቀጥላላችሁ ማለት ነው። ያው ስለዚህ አሁን በደንብ በዚሁ መልኩ አዲስ የቴሌብር አካውንት ከፈትኩኝ ማለት ነው። ስለዚህ አካውንታችን በዚህ መልኩ ከከፈተልን በኋላ እንደፈለግን ትራንስፈር ማድረግ እንችላለን። የአየር ሰዓት መግዛት እንችላለን። እዚህ ጋር ኢንጌጅ ማውራት እንችላለን ከቤተሰብ ጋር። ፕሮፋይላችን ምን ያህል ነው የሚለውንም እዚሁ ጋር
ቢል ሼር ሂስትሪያችን ማወቅ፣ የአየር ሰዓት ለምሳሌ ወደ ሆም እንሄድና ይኸው ኤርታይም ፓኬጅ ይላል። ኤርታይም ፓኬጅ ላይ ኤርታይም ባይ ፓኬጅ ነው ወይስ አየር ሰዓት ነው የምትገዙት የሚለውን እዚህ ጋር አየር ሰዓት መግዛት እንችላለን፣ ፓኬጅ መግዛት እንችላለን። ካሽም ለማውጣት ከፈለጋችሁ ለምሳሌ ወደ ባንክ ትራንስፈር ለማድረግ ከፈለጋችሁ ትራንስፈር ቱ ባንክ ትሉትና ከዚህ ጋር ባንኩን ትመርጣላችሁ። የተለያዩ ባንኮች አሉ፣ እነሱን ባንኮች ትመርጣላችሁ ማለት ነው። ወደ ባንክ ራሱ ከቴሌብር ትራንስፈር ማድረግ ትችላላችሁ። አካውንታችሁን እዚህ ጋር ትሞሉና ማለት ነው። ለምሳሌ አሁን ብር ማውጣት ከፈለኩ በኤጀንት በኩል እዚህ ጋር ካሽ ዊዝድሮው ወይም ካሽ ዲፖዚት የሚላለ ለምሳሌ ካሽ ዊዝድሮው ልበልና በኤቲኤም ማውጣት እችላለሁ፣ በኤጀንት ማውጣት እችላለሁ ማለት። ስለዚህ ቴሌብር በጣም ቆንጆ የሆነ አፕሊኬሽን ነው። አይ ላይክ ኢት፣ በጣም ነው ደስ የሚለው። ስለዚህ በዚህ መልኩ መጠቀም እንችላለን ማለት ነው። ለምሳሌ አሁን እንዴት አድርጌ ከንግድ ባንክ ወደ ቴሌብር ልኬ ከቴሌብር እንዴት ክፍያ መክፈል እንደምንችል አሁን አሳያችኋለሁ ማለት ነው። እንደምታውቁት ሞባይል ባንኪንግ ለምትጠቀሙት *889 መሰላል ከዛ ንግድ ባንክ አካውንት ላይ ሞባይል ባንኪንግ ሎጊን ብዬ እገባለሁ ማለት ነው። ከዛ ፒናችሁን ትሞሉለታላችሁ። ከዛ አምስተኛ ለዋለሁ ሞር ኦፕሽንስ ስለዋለሁ። አሁንም አምስተኛ ሞር ኦፕሽንስ። ከዛ አሁንም ድጋሜ ለሶስተኛ ጊዜ ሞር ኦፕሽንስ። ከዛ መጀመሪያ ላይ ትራንስፈር ቱ ቴሌብር ዋሌት ይላል። ስለዚህ ነምበር 1 ከዛ ይሄን ትመርጣላችሁ። ከዛ ምን ያህል አማውንት ነው ትራንስፈር የምታደርጉት ይላል። ለምሳሌ ለክፍያ ነው የምፈልገው 750 ብር ነው። ስለዚህ ሪማርኩን ይላል። ሪማርኩን የፈለጋችሁትን ስጡት፣ ችግር የለው። ከዛ ከአንድና ከሁለት ውጭ ይላል። ለምሳሌ 3ን ብዬ ሴንድ ልበለው እንደምታውቁት። ከዛ ይስልበል። አሁን ወደ ቴሌብር 750 ብር ልክ ያለው ማለት ነው። ስለዚህ ከቴሌብር አካውንቴን ከፍቼ ደግሞ ይሄ እንዴት አድርጌ መሙላት እንደሚችል የሚለውን አሁን እናያለን። አሁን እንደከፈትኩት ሜሴጅ ይመጣልኛል ወደ ቴሌብር አካውንት ገብቶላል የሚል ማለት ነው። ለምሳሌ ይሄ ሜሴጅ ምን ይላል? ዩ ሃቭ ሪሲቭድ ይሄን ያህል ብር ይልና ከዛ ስልክ ቁጥሬን የሚያስቀምጥልኛል። በቴሌብር ሳልጠቀም አመሰግናለሁ ይላል። ቴሌብር ደስ የሚለው ልክ እንደከፈታችሁ 15 ብር ቦነስ ይሰጣችሁ። ከዛ ቴሌብር ላይ ወደ ፔመንት ይሄዳሉ። ከፔመንት ላይ ለምሳሌ የትምህርት ክፍያ ነው የመክፈል የምፈልገው። ለትምህርት ሚኒስቴር ሚላለ፣ ለአቪዬሽን ሚላለ። ለምሳሌ ለትምህርት ሚኒስቴር ነው የምፈልገው። ይሄ መግቢያ ፈተና ኦልሬዲ ለሱ ክፍያ ለመክፈል ነው። ስለዚህ ትምህርት ሚኒስቴር የሚለውን ክሊክ አደርግለታለሁ ማለት ነው። ከዛ ፔመንት ሪፈረንስ ነምበር እናስገባ ይላል። ፔመንት ሪፈረንስ ነምበሩ ሲመዘገብ የሰጠኝ ሪፈረንስ ነምበር አለ፣ እሱን አስገባለሁ ማለት ነው። ይሄ ሪፈረንስ የተሰጠኝ ሪፈረንስ ነው። ከዛ ኔክስት ለዋለሁ። ያው ሁሉን ነገር አስቀምጦልኛል ማለት ነው። ስለዚህ በትምህርት ሚኒስቴር የከፈልክበትን ክፍያ ነው የሚለው። ከዛ ኔክስት ለዋለሁ ማለት ነው። ፒን አስገባ ይለኛል። ፒን አስገባለታለሁ። አሁን ፔ ይለዋለሁ ማለት ነው። ስለዚህ ይኸው ጨርሶ 750 ብር ልካል ይላል ማለት ነው። ስለዚህ አሁን ደረሰኛን እፈልጋለሁ። ጌት ሪሲት እለዋለሁ። ደረሰኛ አስፈላጊ ነው። ስለዚህ እቺ ደረሰኝ መክፈሌና ለመክፈሌን የምታሳይ ደረሰኝ ስለሆነች ሴቫሪ ፋይል ላይ ይዛታለሁ። ስለዚህ ይሄው በፒዲኤፍ መልኩ አስቀምጦልኛል። ዳውንሎድ ፒዲኤፍ እለዋለሁ። ክፍያ ስትከፍሉ በዚህ መልኩ መሆን አለበት። የከፈላችሁበት ስትባሉ ይሄው ይሄን ደረሰኝ ታሳያላችሁ ማለት ነው። ይሄው እንደምታዩት ሜሴጅ ራሱ ይመጣላችሁ። ይሄን ያለ ትምህርት ሚኒስቴር ይሄን ያልከፍላችሁ ብሎ ማለት ነው። ስለዚህ ዳውንሎድ ዮር ፔመንት ኢንፎርሜሽን ብሎ ሊንኩን ራሱ ይልክላችሁ። እዛው ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። በሜሴጅ ይመጣላችኋል። በዚህ መልኩ ፒዲኤፉን ዳውንሎድ ማድረግ ትችላላችሁ ማለት ነው። በሁለት መልኩ ነው። ቴሌብር በቀላሉ ደረሰኙን ማግኘት የምትችሉበት መንገድ ነው። ደስ የሚል አሰራር ነው። እንደምታዩት ፔመንት ኢንፎርሜሽን ይልና ሰርቪስ ብሎ 750 ብር ፔመንት ስታተስ ኮምፕሊትድ። ያው ክፍያው በዚህ መልኩ ተከፍሏል። ቼክ ስታደርጉት ለምሳሌ ለትምህርት ሚኒስቴር የምትፈተኑ እዚህ ጋር ዩዘር ኔም እና ፓስዋርድ አብሮ ይመጣላችኋል። ስለዚህ ጠብቁታላችሁ ማለት ነው። በዚህ መልኩ ነው መጠቀም የምንችለው ማለት ነው። በጣም አሪፍ ነው። ቆንጆ ነው። ፔመንቱ በዚህ መልኩ በቀላሉ በሲቢ ብር የምንፈልገውን ፔመንት በቀላሉ በዚህ መልኩ መክፈል እንችላለን ማለት ነው። ስለዚህ ለዛሬም ወይ ሀሳብ ያመጣሁት ይሄን ይመስላል። በጣም እንደሚጠቅማችሁ እርግጠኛ ነኝ። ይሄን ቪዲዮ ላይክ ያላደርጋችሁ ላይክ አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ጥያቄ ካለ በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ለእናንተ ውድ ሀገር ልጆች፣ መልካም